ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ ተወዳጆች እንዴት ናችሁ? ሁሉ ሰላም። ዛሬ ደግሞ እንግዲህ የዶሮ አትክልት እንሰራለን ማለት ነው። ትሪት የሚባል ምግብ አለ፣ በከብስ የሚበላው ማለት ነው። ለሱ ነው። ከዛም በሩዝም መብላት ይቻላል፣ በነጭ ሩዝ። እንግዲህ እሱን ላይ መስራት የሚያስፈልገን እዚህ ጋ ያው እንግዲህ አዘጋጅቻለሁ ማለት ነው ውዶቼ። የሚያስፈልገኝን ነገር እንግዲህ አብረን እናያለን። ይህን ይመስል ነበረ የዛሬ ቀን ምግብ ስራዬ ማለት ነው። ያው በምታዩት መልኩ እንግዲህ እዚህ ጋር የሚያስፈልገኝን ነገሮች አዘጋጅቻለሁ። እዚህ ጋር ዶሮ፣ የታጠበ ዶሮ አለኝ። እዚህ ጋር ደግሞ በዜላ ወይም አተር እሸት አለኝ፣ ታጥቦ እንትን ብሏል ማለት ነው። ከዛም በኋላ እዚህ ጋር ቃሪያ፣ የማያቃጥለው የፈረንጅ ቃሪያ አለኝ። እዚህ ጋር ካሮት፣ ሽንኩርት፣ ቀይ ሽንኩርት በዚህ መልኩ ከትፌ አስቀምጫለሁ። እዚህ ጋር ደግሞ ሎሚ፣ ወረቃ ህንድ ያለኝ ቅመሞች የሚያስፈልገኝ ናቸው አለኝ። እዚህ ጋር ደግሞ ድልህ ቲማቲም አለ። እዚህ ጋር ደግሞ ድንችም አለኝ፣ ዶሮ አለኝ ማለት ነው። ከዛም ብረት ድስት እንጥድና ያው እንግዲህ ሽንኩርት ነው የሚቀድመው። ቀይ ሽንኩርቱን እንደዚህ ሽሪምሪ ወይም ጠዋ ላይ ሽሪምሪ ከትፌዋለሁ ማለት ነው። ከዛም በኋላ ያው ሽሪምሪ እንደዚህ በዚህ መልኩ አድርጌ ነው የምከትፈው። ብረት ድስት ላይ አድርጌ እንግዲህ እያቁላለሁ ነው ማለት ነው ወዶቼ። ዘይት አደረግኩኝ። እንግዲህ በዘይቱ በደንብ እንደተለመደው ጠብስ አድርጌ ጠብሳለሁ ሽንኩርቱ ማለት ነው። በጣም እውነት ለመናገር ያው ዛሬ አድካሚ ነበረ ስራችን። ያው እንግዲህ ይህ ትላንትና የሰራሁት ማለት ነው፣ ጾም ስለሆነ ያው የጾም ራት ነበር የሰራሁት ማለት ነው። ትናንትና የሰራሁት ዛሬ እንኳ ያው የተወሰነ ነገር ነው የሰራነው፣ እረፍት ነው ማለት ነው። ኢድ አይደለም እና እንደዚህ አድርጌ ሽንኩርቱን በደንብ አድርጌ እንደዚህ በደንብ በዚህ መልኩ ጥብስ እያደረኩኝ ነው ማለት ነው። ከዛ ሽንኩርትና ጅንጅብል የተፈጨ ጨመርኩ፣ 1 ማንኪያ ማለት ነው። ከዛም በዚህ መልኩ ያው አሁንም ደግሞ ቡኒ እስከሚሆንልን ድረስ በደንብ ጥብስ አድርጌ እንደዚህ ጠብሰዋለሁ ማለት ነው። በነገራችን ላይ በጣም ቆንጆ ነው፣ ሁሉም ነገር መብላት የሚቻል ማለት ነው። ያው ግን ትሪት በከብዝ ይበሉታል፣ በሩዝም በፈለጋችሁት በቂጣም የሚበላ የዶሮ አትክልት ነው ማለት ነው። ቆንጆና ጠቃሚ የሚጣፍጥ ነው በእውነት ለመናገር። የፈለግነውን አትክልት መጨመር እንችላለን። እኔ ባለኝ አትክልት ነው የሰራሁት ማለት ነው። እዚህ ጋር እንግዲህ ያው ሽንኩርቱን ትንካለኝ በኋላ ወረቃ ህንድ የሚሉትን እሱን ጨመርኩ። በጣም ነው ሽታው የሚጥመው በነገራችን ላይ ቅጠሉ ይሄ እና በደንብ አድርጌ አሁንም እንደዚህ በደንብ ጥብስ አድርጌ አቁላለዋለሁ ማለት ነው። ሽንኩርቱ በደንብ ጥብስ ካለልኝ በኋላ ያው ጥሙቅ አንድ ላይ ሲጠበስ ጣዕሙ ቆንጆ ይሆናል ማለት ነው። በዚህ መልኩ ጠበስኩት። እንግዲህ ጋዝን ቀነሽ ቀስ አድርጌ ሽንኩርቱን እንዲያገላብጥ ከሆነም በደንብ ትነዋለሁ እና ከዛም በኋላ ሽንኩርቱ እንደዚህ ቡኒ እስከሚሆን በደንብ ካማስልኩ በኋላ እንግዲህ ደግሞ አሁን እንግዲህ ሽንኩርት እየደረሰልኝ ነው ማለት ነው። ከዛ ምንድን ነው የምጨምረው? ዶሮ ነው የምጨምረው። አጥቤ ያጠነፈኩትን ዶሮ ጨመርኩ ማለት ነው። አጥቤ በሎሚ በምናምን ማጥለያ ላይ አድርጌ ውሃው በደንብ ተጠንፈፏል ማለት ነው። ራሱ ውሃ ስለሚያመጣ ዶሮ ውሃው እስከሚመጥ በዚህ መልኩ ደግሞ ከሽንኩርቱ ጋር ጥብስ አድርገዋለሁ ማለት ነው። በነገራችን ላይ እዚህ ሀገር ቶሎ ነው የሚበስለው፣ ጊዜ አይፈጅም። እንደኛ ሀገር ዶሮ አይደለም፣ ወዲያው ነው የሚበስለው ማለት ነው። እንደዚህ በዚህ መልኩ ያው እያገላበጥኩ በደንብ ጥብስ ካልኩ በኋላ ያለ እዚህ ጋር ቅመሞች እጠቀማለሁ። የጠቀምኩት ሄል ነው፣ ሄል የተፈጨ ሄል፣ ከሞን፣ የተለያዩ ቅመሞች ናቸው። ያው ብዙ ነገር አለው እንግዲህ የፈለግነው ቤት ውስጥ ባለን ቅመም መስራት እንችላለን፣ በተገኘው ማለት ነው። እንግዲህ እንደዚህ አድርጌ ቅመሙን ከጨመርኩ በኋላ አሁንም በደንብ አድርጌ አቁላለዋለሁ ማለት ነው። ሽንኩርቱንም ሁሉንም አንድ ላይ ቅመሞቹ ጋር ጥብስ እያለ ዶሮ ውሃው እስከሚመጥ ድረስ ሲጠበስ ቆንጆ ነው። ከዛ ካሮት ጨምራለሁ ማለት ነው። ካሮቱን ጨምራለሁ። ካሮቱ ያው ቶሎ ስለሚመስል አብሮ መጠበስ ስላለበት ማለት ነው። እንደዚህ አድርጌ ካሮትን ጨመርኩኝ። ካሮቱንም እንደዚህ አድርጌ ጥብስ ካረኩ በኋላ ደግሞ ከዛ ቲማቲም ድልህን የጨመርኩት ማለት ነው። ቲማቲም ድልህን ጨመርኩኝ። እንደዚህ አንድ ላይ በደንብ ደግሞ አሁንም እያገላበጥኩ ጥብስ አደረኩት ማለት ነው። ያው ጋዙን ቅንስ አድርገን ስንሰራ ጥሩ ነው። ቀስ ብሎ ይበስልልናል፣ ምግቡ የሚጣፍጥ ማለት ነው። ከዛ
የአተር እሸቱን ጨመርኩ፣ ወይም በዜላ ይባላል በአረብኛው። እሱን ጨመርኩ ማለት ነው። ከዛም በኋላ ደግሞ እንደምታዩት ቃሪያ፣ የማያቃጥለውን የፈረንጅ ቃሪያ ነው የተጠቀምኩት። እሱን ጨመርኩኝ ማለት ነው። ያው ሁሉም መጀመሪያ ካሮቱም ዶሮውም ሽንኩርቱም ጥብስ ካለ በኋላ ቶሎ ስለሚበስሉ እንትኑን የአተር እሸቱንና የፈረንጅ ቃሪያውን የጨመርኩት። ከዛም በዚህ መልኩ ያው እንደዚህ እያገላበጥኩ እየከደንኩ እንግዲህ እንደዚህ በዚህ መልኩ በደንብ አድርጌ ጥብስ ካደረኩኝ በኋላ እንግዲህ ያው ቆንጆ ሆኖና ጥብስ ብሎ ውሃው መጠጥ ብሎ እዚህ ደረጃ ላይ ደርሰዋል ማለት ነው። አሁን እንግዲህ የምና በደንብ ስለበሰለልን አሁን በደንብ ጥብስ ብሏል፣ እንደምታዩት ብስል ብሏል። አሁን ላይ እንግዲህ ያው ደርሷል ማለት ነው ለመብሰል። ምንድነው የማደርገው እንግዲህ ውሃ፣ ያው የፈላ ውሃ ነው የምጨምረው እንግዲህ። ከዛ ድንቹን ጨምራለሁ ማለት ነው። ድንቹ ቶሎ ስለሚበስል ገልበጥ አደረገውና ውሃ ነው የምጨምረው ማለት ነው። ያው አንድ ላይ ያዋህጀው ድንቹ በነገራችን ላይ ቶሎ ስለሚበስል መጨረሻ ላይ ነው የጨመርኩት ማለት ነው። ከዛ ውሃ ጨመርኩኝ ማለት ነው። የሚበቃኝን ያክል መጠን ውሃን እንግዲህ እንደዚህ ጨመርኩኝ ማለት ነው። ከዛም በኋላ ያው እንደዚህ እንደምታዩት በዚህ መልኩ አሁን ከልሼ ያለሁኝ። አሁን እንግዲህ ከርነኑ ቀስ ብሎ ይበስልናል። እሱ እስከሚበስል ደግሞ ቀጣይ ስራችንን እየሰራን ወጣችን ይበስላል ማለት ነው። በዚህ መልኩ ውሃ ተጨምሮበት እንግዲህ ተከርኖ እንዲበስል እናደርገዋለን ማለት ነው ወዶችዬ። ከዛ ሎሚ ጨምርበታለሁ፣ ደረቅ ሎሚ መጨረሻ ላይ 2 ሎሚ ጨመርኩበት። በጣም ቆንጆ እንደሆነ እዚህ ጋር ደግሞ ሪስ ነው የምሰራው። ሪስ ማለት ሪስ ያው ከመጀመሪያው ሳይገቸው ስንዴ ነው። ስንዴው ነው ተዘብዝፎ አድሮ ከዛ ከተቀቀለ ዶሮ ጋር በመረቁ ነው የሚሰራው። በክሰል ነው የምሰራው፣ ውጭ ላይ ነው። ይሄ እንግዲህ ያው እንደዚህ ነበረ የትላንትና ስራዬ ማለት ነው። ሪሱ ጠዋት ነው የምጥደው፣ ብዙ ሰዓት ነው። ቢያንስ ጠዋት ተጥዶ እስከ ማታ እነሱ ጾም እስከሚፈቱ ድረስ ነው የሚበስለው። በጣም መታሸት ይፈልጋል። ትከሻው ነው የሚያሙ የሚገርማችሁ ማለት ነው። እና ሪስን የሚያቀየዋል አረብ ሀገር ላይ የሚያውቃል ሪስ እንዴት እንደሚያደክም። ክሰል ላይ ነው የምሰራው። እንደዚህ ይኸው በክሰል ነው የተጣደው በትልቅ ድስት፣ እሱን ማለት ነው። ይሄ 3 ኪሎ መሰለኝ 3 ኪሎ ነው 3 ኪሎ ነው የሰራሁት፣ ለጎረቤት ምናምን የሚሄድ ለሰውም ለነሱም። ከዛ በዚህ መልኩ እንግዲህ ያው ሪሱን እንደ እያገላበጥኩኝ በጎን ደግሞ ዶሮና አትክልት እየሰራው። ዋው በጣም ነው ግን የሚያደክመው፣ ግን ደስ ይላል። እዚህ ደረጃ ገና እየታሸ እንግዲህ እነሱ ጾማቸው እስከሚደርስ ድረስ ከከሰሉ ላይ አይወርድም ማለት ነው። ከዛ መጨረሻ ላይ እንግዲህ ያው አብረን እናያለን ምን ደረጃ ላይ እንደደረሰ ሪሱ። ይሄው በምታዩት መልኩ የዶሮው ፍሬሽ ዶሮ ነው ተቀቅሎ እስከ አጥንቱ ነው ስጋው የሚገባው። ከዛ በደንብ ይታሻል። በስጋም መስራት ይቻላል። እኛ ግን በስጋ ስለማይወዱ በዶሮ ነው የምሰራው። ይሄ ሮመዳን በሙሉ ቀን በቀን ነበር የምሰራው። በጣም አድካሚ ነው፣ ውይ አድካሚ ነው። ከዛም እንግዲህ እንደምታዩት ዶሮዋችን በዚህ መልኩ ደርሶልኛል ማለት ነው። ዶሮ የደረሰ በአትክልት ከዛ ዋው እንደዚህ ቆንጆ ነው ደርሶልኛል። ስለዚህ እሱ ስለደረሰልኝ ጠፋው ጥቂት ጨረስኩ ማለት ነው። ዶሬ በዚህ መልኩ ተጠናቀቀ። ከዛም ደግሞ ቀጣይ እንግዲህ ሩዝ ቀቀልኩኝ ማለት ነው በጎን ላይ። ያው እንግዲህ ሩዝ ቀቅዬ ያው እንደዚህ ሪሱ ደግሞ ደረሰ ማለት ነው። ሪሱ መጨረሻ ላይ ያው ሽንኩርትና ቅቤ ነው ተጠብሶ እንደዚህ የሚደረግ ሽንኩርትና ቅቤ ነው እንደዚህ ተጠብሶ የሚደረግበት ማለት ነው። ከዛ ደግሞ ያው ጌማት ነው። ጌማት ደግሞ በዚህ መልኩ ሳፉ ከላይ ያሳያችሁም ጌማት ሰርቻለሁ። እና ወዲቼ ይሄን ይመስል ነበረ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ።